ሰለላሁ ዐለይሂ ወሰለም የተባረከ መቃብር አደጋ ላይ ወድቆ ነበረ። በፍጥነት ውዱእ አድርጎ የግዴታ ስግደቱን አደረገ። ከዛም ወደ ጠቅላይ ሚኒስቴሩ ዘንድ ወደ ጃላሉዲን መንሱር ጋር ሄደ። በሚስጥርም አጠቃላይ ህልሙን ነገረው እና አሁን ምን መደረግ እንደሚገባውም ጠየቀው። ጃላሉዲንም መሪኤ አሁንማ እየዘገየህ ነው። በእርግጥም የነብያችን የተባረከው ማረፊያ ስፍራ ከባድ አደጋ ገጥሞታል። በተደጋጋሚ ሲጠሩህ የነበረው ለዚህ ነው። ጊዜ አታባክን፣ ወደ መዲና በቶሎ ሂድ አለው። ሱልጣኑ ከዚህ በኋላ አልዘገየም። 16,000 ፈረስ ጋላቢ ወታደሮችንና በርካታ ሀብቶችን ይዞ ከባግዳድ ወደ መዲና ሄደ። ለ17 ቀናቶች ቀንና ማታ ከተጓዘም በኋላ መዲና ሸሪፍ ደረሰ። በዛም ውዱእ አድርጎ 2 ረክዓ የነፈል ሶላት ሰግዶ ለረጅም ሰዓት እያለቀሰ ጸለየ። ከዛም በመላ ሰራዊቱ መዲናን ከበባት። ቀጠለናም ከውጭ ያለ ማንም ሰው ወደ ውስጥ እንዳይገባ፣ በመዲና ውስጥ ያለ ማንም ሰውም መዲናን ለቆ እንዳይወጣ የሚል ጥብቅ ትዕዛዝ ሰጠ። ከዛ በኋላ ሱልጣኑ የጁምዓ ኹጥባ አድርጎ የመዲናን ነዋሪዎች ጋብዞ ማብላት እንደሚፈልግ ተናገረ። በዚህም ከዚህ ግብዣ ላይ ማንም እንዳይቀርም አሳሰበ። ሱልጣኑ በግሉ ትልቅ ድግስ ደገሰና አዘጋጀ። በመዲና ያለ እያንዳንዱ ሰውም በግብዣው ላይ እንዲገኝ በሚል በቀጠሮ ሰዓት ምግብ መብላት ተጀመረ። ሁሉም ሰው በደስታ ተመግቦ ባለበት የቦታ ርቀት መገኘት ያልቻለውም እንኳ ተፈልጎ በፈረስና በአህያ ተጭኖ ወደ ግብዣው እንዲመጣ ሆነ። በዚህም ለ15 ቀናቶች ስፍር ቁጥር የሌላቸው ሰዎች በሱልጣኑ ንጉሳዊ ድግስ ላይ እየተከታተሉ በመምጣት ተመገቡ። በመጨረሻም ንጉሱ የቀረ ሰው አለ እንዴ ሲል ጠየቀ። ካለ ወደ ድግሱ እነሱንም አምጧቸው አለ። ከአስተማማኝ ምንጭም አይ ማንም የቀረ የለም ተብሎ ተነገረው። ይህንን ከሰማ በኋላ ሱልጣኑ ጥልቅ የሆነ ሐሳብ ውስጥ ገባ። ማንም የቀረ ከሌለ ታዲያ እነዛ የተረገሙ 2 ሰዎች በህልም ያየኋቸው የት ነው ያሉት ሲል አሰበ። የመጣውን እንግዳ ሁሉ በቅርበት ተከታትያለሁ። በህልሜ ካየኋቸው 2 ሰዎች ጋር ግን መልካቸው የሚመሳሰል ሰው አላየሁም። ተልእኮዬ ሊከሽፍ ነው ማለት ነው በማለት በሐሳብ ውስጥ ሰመጠ። በመዲና ውስጥ ያለ ሰው ሁሉ ድግሱን የበላ አይመስለኝም፣ በድጋሚ ፈልጉ ሲል አዋጅ አስነገረ። ከዛም አንድ ሰው ቀረበውና ጌታዬ፣ እኔ እስከማውቀው ድረስ 2 ሰዎች ይቀራሉ። እነርሱም ቢሆኑ አላህን የሚገዙ ናቸው። ማንም ሰው ድግስ ላይ አይገኙም፣ ስጦታም አይቀበሉም። ይልቁንም ለሌሎች ሰዎች ምጽዋት ይሰጣሉ። ዝምታን የሚወዱ የህዝብ አትኩሮትን የሚሸሹ ናቸው አሉት። ይህንን ሲሰማ የሱልጣኑ አይኖች አበሩ። ብዙም ሳይቆይ ከባልደረቦቹ ጋር ሆኖ ወደ መኖሪያቸው ሄደ። በዛም በህልሙ ያያቸውን 2 ሰዎች አየ። እንዳያቸውም የሱልጣኑ ፊት በቁጣ ደም መስሎ ቀላ። ከዛም ማናችሁ? ከየትስ ነው የመጣችሁት? በማለት ጠየቃቸው። ለምንስ ነው እኔ ያዘጋጀሁት ግብዣ ላይ ያልተገኛችሁት? ሲል ቆጣ ብሎ ጠየቃቸው። እነሱም እንዲህ ሲሉ መለሱለት። የመጣነው ከምዕራብ ነው። ሐጅ ካደረግን በኋላ ለዚያራ ነው ወደዚህ የመጣ ነው። ለነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ባለን ፍቅር ጠፍተናል። በዚህም መመለስ አልቻልንም። ስለዚህ እዚህ ቆየን። ጊዜያችንን በአምልኮ ቁርአን በመቅራት በነፍል ስግደትና በዚክር ነው የምናሳልፈው። እምነታችን በአላህ ላይ ብቻ ነው። ሌሎች ወደ ደገሱት ድግስ አንሄድም በማለት ስለ ሁኔታቸው መልስ ሰጡት። ከሱልጣኑ ጋር የነበሩት ሰዎችም ጌታዬ፣ እነዚህ 2 ሰዎች እዚህ መኖር ከጀመሩ ቆዩ። በጣም መልካም ሰዎች ናቸው። ብዙ ድሆችን ይረዳሉ፣ የቲሞችንም እርዳታ የሌላቸውንም ያግዛሉ። ብዙዎቹም እነርሱ በሚሰጧቸው ምጽዋት ሕይወታቸውን መምራት ችለዋል አሉት። ሱልጣኑ በድጋሚ የ2ቱን ሰዎች ፊትና ባህሪ አጢኖ ተመለከተ። 2ቱ ሰዎች እነዚህ መሆናቸውን እርግጠኛ ነበረ። አሁን ኮስተርና ቆፍጠን ባለ የድምፅ ቅላጼ ተናገረ። እውነቱን ተናገሩ፣ ማን ናችሁ እናንተ? ለምንስ እዚህ መጣችሁ? በማለት ጠየቃቸው። ነገር ግን እነርሱ የሰጡት ምላሽ ተመሳሳይ ነበረ። የመጣነው ለሐጅ ዓላማና ለዚያራ